ሰላም እንዴት አላችሁ? ሰላማችሁ በክርስቶስ ይብዛልኝ። እኔ ለእግዚአብሔር ቸርነት አለው። ደህና ናችሁ? እግዚአብሔር ይክበር ይመስገን። ዛሬ አንድ ነገር ልነግራችሁ ነው። እሱም ያው እግዚአብሔር ይክበር ይመስገን ለእኔ ኃጢአት ሳይሆን ደርሶ ቸርነት እግዚአብሔር አምላክ ለንስሐ እድሜ ሰጥቶኝ እግዚአብሔር ይክበር ይመስገን። አሁን ትንሽ ደህና ነኝ። እግዚአብሔር ይክበር ይመስገን። ደህና ነኝ። ትንሽ ተወሰነች የሆነ አደጋ ደርሶብኝ ነበር ነው። እግዚአብሔር ይክበር ይመስገን። እና ምን ልላችሁ መሰላችሁ፣ አማሜን ወቁልኝ አይደለም እግዚአብሔር በሚያውቀው እየሰራሁት ያለሁት። ግን ምን መሰላችሁ፣ እኔ እግዚአብሔር ምሕረቱን አንድ ለመሰክር፣ ሁለት ደግሞ ሰው ምን አይነት ፍጥረት እንደሆነም እንድታውቁ ነው። ትላንትና አሁን ቪዲዮ ሰርቼ ነበር፣ የስራ ማስታወቂያ። ነገር ግን ሁሌም ምን አደርጋለሁ፣ ከስራ በኋላ ማታ እወጣለሁ። ስኩተር አለኝ፣ በዛ ነው እያረኩ ነውና ወጥቼ ብቻዬን ነው የሆነ ቦታ ባህር ዳር ቁጭ እላለሁ። ያው የተለመደው ተግባር ነው። ሁሌም እግዚአብሔር ይቅደምልኝ ብዬ ነው የምወጣውና ትናንትና ግን ምን ገጠመኝ መሰላችሁ? አንድ ህጻን ልጅ መንገድ ላይ ስኩተር ላይ እየሄድኩ ነበር። አንድ ህጻን ልጅ ነበር እና እንደ አጋጣሚ ያላየሁትም ከሆነ ነገር ውስጥ ወጥቶ እሱን ለማዳን ነው። ይሄ ትንሽ እንደምታዩት ሰውነቴ ምናምን እና ልቤም ትንሽ ተመትቻለሁ፣ እግሬንም እንደዛው። እና እግዚአብሔር ምሕረቱን ቸርነቱን በዛሽ ቅጽበት ውስጥ በነበረኝ ሁኔታ ውስጥ ስወጣ ነው እግዚአብሔርን ያመሰገንኩትና ልቤን ክፉኛ ተመትቼ ነበርና በጣም ትንፋሽ አጥሮኝ ነበር። በጣም በቃ ለሞት እያጣጣርኩ ነበር። በጣም ነበር ያስጠላው። በጣም የከፋኝ እንደዛ ታይንቼ የተንፈራፈርኩ ማንም ዞር ብሎ የሚያይ የለምና አንድ አባቴ ብቸኝነት ባለጌ ነው። ብቸኝነት ቆሻሻ ነገር ነው። እግዚአብሔር በጣም ያስጠላል። በጣም እግዚአብሔር ይመስገን እና ትንፋሽ አጥሮኝ በጣም ብዙ ደቂቃዎች መሬት ላይ የተንፈራፈርኩ ነበርና ከሆነ ደቂቃ በኋላ አንድ ልጅ መቶ አንስቶኝ ጥግ ላይ ወስዶ ውሃ ምናምን አጠጥቶኝ ትንሽ እንትን ያለኝና መስዋ ከባድ ነው በጣም እና ገረመኝ። ምን እንደገረመኝ ታውቃላችሁ? በዛች ደቂቃ ውስጥ ህይወት ያብቅታ ቢሆን መኖር ከንቱ ነው። እናንተ ስማ ማርያም መኖር ከንቱ ነው። በጣም አስባችሁታል?
ያን ቪዲዮ ሰርች የላችሁ ማታ ሬሳዬ ሲመለስ በስመ አብ ማርያም ያስጠላል በጣም እና መኖር በጣም ነው ያስጠላው። ግን እግዚአብሔር ለንስሐ ዕድሜ የሰጠኝ ክብር ለስሙ አመስግኑልኝ። እግዚአብሔር እናቴ ድንግል ወርቅ አመስግኑልኝ። መኖር የሚገባኝ ሰው አይደለሁም። በጣም ኃጢአተኛ ግን እርሱ ቸርነት አኖረኝ። ክብር ለስሙ። ማንም በሌለበት ባዕድ ሀገር እግዚአብሔር ረዳኝና ተነሳው እና እግዚአብሔር ይመስገን። እግዚአብሔር ቸርነቱን አንድ ሁለት ደግሞ ሰው ምን ያህል ከባድ ራሱን በጣም ግን በጣም ተራ በአንዲት ቅስፈት የሚያበቃለት ነገር ነው ለካ። እዚህ አጋጣሚ አውቄም ሳላውቅ የበደልኳችሁ ተመሬቴ ይቅር በሉኝ። እሺ በጣም ይቅር በሉኝ፣ ይቅር በሉኝ። ሁላችሁንም ከልቤ ነው በጣም ይቅር በሉኝ እና ደግሞ ማለፉ አይቀርም ማለፉ ይበረታብኝም ሰልፉ ገና ላለው ገና ደግሞ በአዲስ ምስጋና እኔ የማምነው ካስጨነቀኝ በላይ ነው ጌታዬ ከሁሉ በላይ ነው። ዛሬም አልፎ ይሆናል ትናንትና ልቀበለው ፈተናውን በምስጋና ሌላው ደግሞ በስደት ዓለም ምን ከባድ እንደሆነ ታውቃላችሁ? ታማችሁ ወድቃችሁ ማንም ሰው እንደሌላችሁ ስታውቁ እግዚአብሔር እንዴት ያማል። አጠገባችሁ ከጎናችሁ ማንም ሰው ስታጡ በጣም ያማል። ይህንን ቪዲዮ ወንድሞቼ ታዩታላችሁ፣ እናቴም አባቴም ታዩታላችሁ እርግጠኝነት እና እግዚአብሔር ይረዳኛል፣ እነሳለሁ። ይህንን ዋጋ የምከፍለው ደግሞ የተበተኑ ወንድሞቼን አንድ ከኔ ጋር ለመኖር እናት ለአባቴም ለመድረስ ነው እና እግዚአብሔር ያነሳኛል፣ ደህናም እሆናለሁ። ማርያም ነገ ስራ ጀምራለሁ። ምክንያቱም ወድቄ ማንም ስለሌለኝ እነስና ነገ ስራ ጀምራለሁ። ነገ ስራ ጀምራለሁና ስደት በጣም ባለጌ ነው። ዛሬ የኔን ታሜ እድሉን አግኝቼ የውስጤን እንዴ ለማውራት በቃ በጣም ብዙዎቹ በስደት ዓለም እንደኔ አይነት ስቃይ የሚያሳልፉ አሉ። ግን ምን ያክል እንደተከፋፋን ነው የምረዳው። እግዚአብሔር ምስክሬ ማለት ማንም የማንም አላቅም፣ ብቻ እግዚአብሔር አምላክ ይታረቃል። እግዚአብሔር ቸርነቱ ይላክልን። ምን ልላችሁ ነው? ይህ ቪዲዮ ለታሪክ ይቀመጣል። እግዚአብሔር ነገ ይህንን ቀን አሻገረኝ ብዬ መሰክርለት ዘንድ ይህ ቪዲዮ ለታሪክ ይቀመጥልኝ። ነገ እንደሚያልፍ አልጠራጠርም። እግዚአብሔር እንደሚረዳኝም አልጠራጠርም። እግዚአብሔር ያግዘኛል። ያሳደገኝ አምላክ በባዕድ ሀገር ማንም በሌለኝ ቦታ አይተወኝም። በፍጹም እሱን አምናለሁ። እግዚአብሔር አለ፣ ያልፋል።
እና በማርያም አንድ ነገር ልበላችሁ፣ የኔ ሲሆን በጣም ብዙ ህመምን አሳልፌያለሁ ለብቻዬ። ግን በማርያም እርስ በርሳችሁ ተዋደዱ። አያችሁ ትናንት ደህና ነበርኩ ቀን ላይ፣ ማታ ግን ባልነሳ ከወደኩበት እንደዛው ብቀርስ ሰው እኮ የማያችሁ ታዲያ ሌተኛው ነው አሁን እርስ በርስ የምንገዳደለው የምንከፋፈው? ሌተኛው እርስ በርስ የምንባለው አንዱ ለአንዱ የማይተኛው የራሱን ህይወት እንዲኖር እንኳን የማይፈቅድለት ሌተኛው ዘመን ሌተኛው ጊዜ ነው። እኔ ትላንት በጣም ደስ ያለኝ ከወደኩበት ስነሳ እግዚአብሔርን ጨርጠማቴ በጣም ያመኝ በጣም ከፋኝ። ልንገራችሁ እግዚአብሔር አምላክ በሰው ሀገር ማንም በሌለኝ በክብርና በፍቅር እናትም አባትም ወንድምም ጓደኛው ሆኖ አኑሮኛል እና ይህንን ጌታ በድዬ በጣም ብዙ ጊዜ በድዬዋለሁ እና ይህንን ጌታ በእኔ መደሰት እንጂ ማዘን የለበትም። የንስሐ ሞት ሳልሞት የንስሐ ሞት ሳልሞት በንስሐ እግዚአብሔር አጥቦኝ ወደሱ ሳይወስደኝ መሞት አልፈልግም። በቁሽሽና መሞት አልፈልግም እና የንስሐ ዕድሜ ሰጠኝ እግዚአብሔር ይክበር ይመስገን። ደግሞ አልሞትም። ጠላት ሄደብን ይበል አልሞትም። እግዚአብሔር ካለ እሱ ማንም የለኝም። መጠጊያ እሱ አሳልፎ አይሰጠኝም፣ ይረዳኛል እና ምን ልላችሁ ነው? በጣም እግዚአብሔርን አመስግኑልኝ። ሁለተኛ እርስ በርሳችሁ ተዋደዱ። ሶስተኛ ሰው ከአንዱ መሆኑን ተረዱ። በአንዲት ቅስፈት እንደምንቀየር መኑ። በአንዲት ቅስፈት፣ በአንዲት ደቂቃ እና ወንድሞቼ እንዳይከፋችሁ እሺ። ይህንን ቪዲዮ ስታዩ ወንድማችሁ ጀግና እንደሆነ ታውቃላችሁ። እግዚአብሔር ነው የተደግፈው ያለውና ይነሳል። እሺ እንዳይከፋችሁ፣ እግዚአብሔር አለና እነሳለሁ። ከሌላው ቀን እውነት ለመናገር አሞኛል ትንሽ ግን እነሳለሁ፣ እሰራለሁ። ወንድሞቼ አፍቃችሁኛል። እመቤቴ እግዚአብሔር ምስክር በጣም ብዙ ጊዜ ተሸንፌ ነበር፣ ግን እናንተን ሳስብ ነው እኔ ረዳው። ነገ ተሰብስበን አንድ ላይ እንኖራለን እያልኩ ነው። ለዛ ነው ማይገፋውን ገፋው ብቻዬን ነው ታገለውና እግዚአብሔር ይረዳኛል። እና እግዚአብሔርን አመስግኑልኝ። አምላኬ የንስሐ ዕድሜ ስለሰጠኝ ክብር ለስሙ ይሁን። አባቴ ስለረዳኝ ክብር ለስሙ ይሁን።
በድካሜ ኃይሉ ስለተገለጠ እግዚአብሔር ክብር ለስሙ ይሁን። እናቴ ድንግል ማርያም ስሙ ከፍ ይበል። እናም ከዚህ በላይ በረታ ዘንድ በጸሎታችሁ አግዙኝ። እሺ ወልደ ሐዋርያት ያላችሁ አባቶቼ ካህናት፣ ወንድሞቼም ዲያቆናት በጸሎታችሁ አግዙኝ ወልደ ሐዋርያት እያላችሁ እና ምናልባት ዛሬን ብተኛ ነው እሱንም አልተኛም እነሳለሁ። ስራ ማሰራት የምትፈልጉ ሰዎች በኢንቦክስ ላይ አውሩኝ። እሺ በፊ አሁንም ስራ ይሰራል። ደህና ነው፣ እግዚአብሔር ይመስገን ደህና ነኝ እና ስራ እሰራለሁ። ወዳችኋለሁ ሁላችሁንም። እግዚአብሔር አምላክ ይጠብቃችሁ። በአርሲ ለተጎዱ እናት አባቶቼ፣ እህት ወንድሞቼ እግዚአብሔር አምላክ ምሕረት ይቅርታውን ሰላሙን ይላክላቸው። ተዋህዶ እምነታችንን እግዚአብሔር አምላክ ይጠብቅልን። በእውነት ሌላውን መክሰስ ሳይሆን ራሳችን የምንመለከትበትን እግዚአብሔር አምላክ ልቡና ይስጠን ለሁላችን። የኔ ኃጢአት ብዛት ነው ለአባቶቼ ለእናቶቼ ለቤተ ክርስቲያኔም ፈተናና ስቃይ የሆነው የኔ ቆሸሽና ብዛት ነው። ምናልባት እኔ በመለስ ለእኔ ሲል ይምራቸው ይሆናል የኔ ጌታ። እኔ ማልቀስ ካለብኝ ለራሴ ላልቅስ፣ በእውነት ለነፍሴ ላልቅስ፣ ለነፍሴ። ሰው ስንቴ ቀርቦ ስንቴ ሸሽ፣ ለዘላለም ያሸሸኝ አባቴን በደልኩ፣ አባቴን በላይ ያስቆጣሁ። ማረኝ በመኪያዬ አርጅቻለሁና ኃጢአት በዝኩዬ በኃጢአት በዝኩዬ። ሰላም በሉልኝ። በጸሎታችሁ ወልደ ሐዋርያት እያላችሁ አግዙኝ። ፈገግ እላለሁ። ፈገግታዬ ጓደኛዬ ስለሆነ፣ ፈገግታዬ ሐዘኔን መምለጫዬ ስለሆነ፣ ፈገግታዬ ችግሬን መርሻዬ ስለሆነ ፈገግ እላለሁ። ሰላም፣ ወዳችኋለሁ። ሰላም ሁኑልኝ። ቻው። እኔ የማምነው ካስጨነቀኝ በላይ ነው። ጌታዬ ከሁሉ በላይ ነው። ዛሬም አልፎ ይሆናል ትናንትና፣ ልቀበለው ፈተናውን በምስጋና። እኔ የማምነው ካስጨነቀኝ በላይ ነው። ጌታዬ ከሁሉ በላይ ነው። ዛሬም አልፎ ይሆናል ትናንትና፣ ልቀበለው ፈተናውን በምስጋና። በሐዘን ላይ ሌላ ሐዘን ቢጨመርም የታመንኩት እንደ ዋዛ አይተወኝም። ብቻዬን ነኝ ቢያስብለኝም ሰው ማጣት፣ መች ረሳኝ
የወደደኝ እስከ ሞት ማለፉ አይቀርም ማለፉ ይበረታብኝም ሰልፉ ቀና ላለሁኝ ቀና ደግሞ በአዲስ ምስጋና እኔ የማምነው ካስጨነቀኝ በላይ ነው ጌታዬ ከሁሉ በላይ ነው ዛሬም አልፎ ይሆናል ትናንትና ልቀበለው ፈተናውን በምስጋና